ተመልሰናል ቤተሰብ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ተመልካቾች ላይክ አድርገህ ጀምር። እስከ ጂ ድረስ አሁን ለአንድ ምስኪን ተማሪ ምርጫ ያስፈልገዋል። ኤ ቢ ሲ ዲ ኢ ኤፍ ጂ ሰባት ምርጫ ምን ያደርጋል? አንድ ጥያቄ እሱ ብቻ መሰላችሁ? ኤም መልስ ይመስላል፣ ቢም ያስኬዳል፣ ሲም ያስጠረጥራል፣ ዲም ሳይሆን አይቀርም። ኢ ላይ ስትሄዱ ደግሞ ኤና ቢ ይልላችኋል። ደግሞ እኮ በኢዝና በወዝ እኮ ነው የሚለያዩት። አስማት እኮ ነው የሚያደርጉት። አሁን ምስኪን ለአንድ ኢትዮጵያዊ ሁሉ ምርጫ ምን ያደርግለታል? አቤት እናንተ መምህራኖቻችን ምን ሰዓት እንደተለከፈ አናውቅም። እስኪ እሺ ይሄ ሜሜ ማለት ዲስኦርደር መች እንደጀመረ ንገረን። ቀኑን በእርግጠኝነት አላውቀውም፣ ግን በጣም የቲክቶክ ሱሰኛ ነበርኩና የሆነ ቤዛ ለእናትሽ አየው አይደለ ምን እንደነካው አላውቅም። ይሄን ስልክ ተው ያልኩት ተለክፎ ቀረ። እማዬ ስትመክረኝ በሰማ በጣም ደስ ይለኝ ነበር። አሁን ከሰው ጋር መግባባት እንኳን አልቻልኩም። የሆነ ዋሽ ወንድሜ ጤናውን አጥቷል። ከዚህ በኋላ ወደ ድሮ ይመለሳል ብሎ ማሰብ ዘበት ነው። ሁሉም ሰው ሲሰለቸኝና ጥሎኝ ሲሄድ አንድ ከጎኔ የነበረው ወንድሜ ነው ማለት ነው። እሱ ባይኖር በጣም ተፈጥሮ ነው ወንድሜ። አንድ ያለነው ጓደኛኛ ነንና እስኪሻለው ድረስ ከጎኑ ነው የምንሆነው። ኧረ በስመ አብ! የሁለቱ ታዋቂ የኢትዮጵያን ቲክቶከሮች ልጅ በእስር ቤት ሊወለድ መሆኑን የዘ ሀበሻ እና የዘ ኢትዮጵያ ምንጮች ገልጸዋል። 2 ቢሊዮን ላይ ይሄው ቃል እገባለሁ እዚህ ጋር በፓንት ቆማል። በነገራችን ላይ እኮ መጋቢት 1 ይሆናል። እንግዲህ የሰው ልጅ ከዛ በላይ ምንም ገበና የለውም አይደለ? እቆማለሁ። ትቆማለህ። ቼ ጉቬራ፣ ኔልሰን ኦሊላላ ማንዴላ ሚለውን ታያላችሁ ማለት ነው። በጣም ለኔ ተፈጠርከው ሰውዬ እናቴ እንዳለችክ ናና ውሰዳት ብላለች። እናትሽ ደግሞ ለኔ አይነግሩኝም ቀጥታ። ወንድሜ እንግዲህ እስከዛሬ ድረስ ስለነበረ ነገር በጣም አመሰግናለሁ። የሥራ ጉዳይ ከሆነ እየመጣው ቪዲዮ ተቀርጬ ሄዳለሁ። አበቃ ብቸኝነት። እስከዛሬ ድረስ ስለተሸከምከኝ ቴንክ ዩ። ወንደላጤነት አበቃ። ቻው። እንግዲህ ለሰርግ እንገናኝ። እናት ሀገር ጠሩኛ። በነገራችን ላይ ሰሞኑን እንደው ስለ ትዳር ሰው ጋር ያለውን አስተሳሰብ ልብ ብላችሁታል። ለመፋታት ሩጫው፣ ግን ለመያዝ በቃ ፍጥጫው። ገና ለገና ፋብሪካም ይገነባ ነው የሚመስለው። 6 ዓመት ትጠናናለህ፣ ከ7 ትፈተናለህ፣ መከራን ትበላለህ፣ ትገባለህ። ከዛስ ለመፋታት አንተም አታገባም እንዴ? እኔ ሁላ ገባ ነው። ዳኛዋ ለሰጠቻቸው አስተያየት አስደናቂ ምላሽ በመስጠታቸው በአዳራሹ ውስጥ የነበሩትን ባለሀብቶችና ባለስልጣናት ማስጨብጨብ ችለዋል። ነገሩ እንዲህ ነው። በትናንትናው ዕለት በተካሄደው የነጋድራስ ምዕራፍ 3 የሥራ ፈጣሪዎች ውድድር ላይ አሸናፊነታቸውን ያረጋገጡት አብርሃምና አብዲ ከዳኛዋ ይሄ አስተያየትና ምክር ተሰጣቸው። መሰረታዊ የክህሎት ትምህርት ይሻላል በማለት የዩኒቨርሲቲ ትምህርት እምቢ ብላችሁ መውጣታችሁን አውቃለሁ። ለዩኒቨርሲቲ ትምህርት ያላችሁ አመለካከት ግን መጥፎ ስለሆነ አስተካክሉት ትላቸዋለች። እነሱም ታዲያ መልስ ለመስጠት የዋዛ አልነበሩም። አገራችን ላይ የጠፋው ሰው የተማረ ሳይሆን የሚሰራ ነው። ለዚህም ነው አጫጭር ስልጠናዎች ላይ ትኩረት ያደረግነው ይሏታል። የዚህኔ አዳራሹ በጭብጨባ ደመቀ። ታዲያ እናንተስ ምርጫችሁ ምንድነው? የአጭር ጊዜ ስልጠና ወይስ ዩኒቨርሲቲ ገብቶ ረጅም ዓመታትን ተምሮ መውጣት ከዛን ስራ ፍለጋ መኳተን? ሞስኮ የማን ዋና ከተማ ናት? ግብጽ፣ ዩጋንዳ። በዚህ ፈንክቶ ናይጄሪያ። ኧረ ከአፍሪካ ውጡ። ተደብቀኝ ደቀም መጣል። ማርያም በ7 ዓመቷ ነው ጾም የጀመረችው። ደስ ማች አቃታለሁ። ኢንተርቪው ላይ እሷ ይሄ ሪያና ጾም አለች።
ኢንተርቪው አለ አሳያቸዋለሁ። እግዚአብሔርን በ7 ዓመቷ ነው መጾም የጀመረችው። እንዴ ነው ተሳቀብኝ ባይዘው ስለሷ ሳወራ በጣም እንትን ሆኜ ነው የማወራው። ወይኔ ቤኪ እንዴት በጉጉት እንደምጠብቀው እግዚአብሔር እንዴት እየጠበቀሽ እንዳለ ስለምታደንቀው ሰው በጣም ዲቴል ማወቅ ኖርማል ነገር ነው እኮ መብት ነው። ኢንተርቪው አይመስለኝም የመጋዚን ስለሆነ በመጽሔት ነው። ሶ ከዮና ሀገር ስለሆነ ከባርባዶስ የሚባል ሀገር ስለነበረች ጂዚ ሊያስፈርማት አይደለ አሜሪካ ሄደችው። ሶ ስለነበረው ሲቹዌሽን ምናምን ስታወራ በጣም ሃይማኖቷ ላይ በጣም የእግዚአብሔር ተከታይ እንደሆነችና ጾም የጀመረች 7 ዓመቷ ላይ እንደሆነ አይቻለሁ። በእውነት አሳይሻለሁ። ኧረ አምሻለሁ። እኔ ምንም ያለኝ አይመስለኝም። ሰላም ተስፋዬ ነበረች። አሁን መልሰው አጓርተኛለች። አሪፍ ሳሚዳን ፖስቶች ላይ እሱ ኮመንት የሚያደርገው እሱ ነው ብለን እንጠብቃለን። እንግዲህ ምክንያቱም ቬሪፋይድ የሆነ የፌስቡክ ገጹ ላይ ነው። ዝነኞች እንደዚህ አያደርጉም። አንዳንድ ደግሞ አሉ በጣም አክቲቭ የሆኑ ለምሳሌ ትዊተር ላይ እንደ ጀስቲን ቲምበርሌክ፣ ኪም ካርዳሽያን የመሳሰሉ ጄኒፈር ሎፔዝ እንደዚህ ቶሎ አክቲቭ የሆኑ የሚያደርጉ ሰዎች አሉ። እኛ ጋር ግን እንደዚህ አመሰግናለሁ እንዲህ ከማለት ውጪ ሌላ እንደዚህ መነጋገር ያለበት የለም። ግን የሳሚዳን ፖስቶች ላይ በጣም ብዙ ኮመንቶች አሉ ደግሞ በጣም ያዝናሉ ያሳቁኛሉና አሁን አንዱ ምን ብሎ ኮመንት አደረገ? ሳሚሻ ጸጉርሽ እየሸሸ ነው ምን ፈርቶ ነው አለው። ከዛ ሳሚዳን እንግዲህ ሳሚዳን ቬሪፋይድ የሆነ አካውንቱ ነው ፊትህን ነው ምንም ሳይመስል በሰፈር ውስጥ እንቆማለን አይደል? ከዛ ከበላይ ደጋ ኮሜንት ያዘጋጁ ኮንሰርት አዘጋጅተው ነበርና ከዛ እዛ ላይ የጻፈው ላይ ፖስት የተደረገ ነው። አንዱ ምን አደረገ? ቃል አንመጣም ቢኮዝ ከቃል እስከ ባህል ሄደናል ይላል። ከዛ ሳሚዳን ገባና አረ እንደዚህ አይምሮ የሚነካ ንግግርሽ አይወጣሽ ማን ብስለት እየታየብሽ እኮ ነው አለ። ደግሞ ስንጨፍር አይቶ ይሄ ንቀት ነው ብሎ ኑሮ ጭራሽ ከዚህ ይባስ አለ። ከዛ እሱ ገባና እስኪ ያናገር ነው ማለት አትሊስት የዛሬን እንዲፈቅዳል። ከዛ መላው ቢኖረኝ በጭራሽ አያመልጠኝም ነበር ሲል ይፈለጣማል ሰፈር ላይ ያለው ሱቅ ለዚህ ቀን ያለው ለበሲ ነው። እኔ አማርኞቹ ራሱ ነኝ ብዙ አንዱ ደግሞ ብዙ ምግብ ያጡ ሰዎች ባሉበት ሁኔታ ምን አይነት ህሊና ነው ስለ ጭፈራ የሚያስበው ሲል አለ የሆነ ህሊና እኔ ራሱ እሱ ህሊና አይመቸኝም አልመጣም ለማለት እኛ የምታገረጭን ግን አቦታያ ብሏል። ይሄ ከአድዋ በዓል ጋር ጊዜ እሱ ሲሮጥ ፖስት ያደረገው ቪዲዮ ነበር ሁላችንም የምናስታውሰው። ሳሚሻ አንተ ባለህበት ዙሪያ ሩጫ አይጠፋም፣ እኔ ደግሞ አሁን ላይ ልቤን ይደክመኛል መሮጥ አልችልም እርድናዬ አለ። ከዛ አቦታውና እና ያው ከመጡም መጭ ነው አድዋን ከጂም እያሳለፈ ነውና አድዋ በጂም ብሎ ፖስት አድርጓልና እዛ ላይ ኮሜንት ላይ ገብቶ ምን ይላል? እባክዎትን አሰልቺ መልእክቶን እዚህ አይለጥፉ፣ አዳዲስ ጭዌ ብቻ ይፈቀዳል፣ በመልስ ምቱ እየዞሩ አያለቃቅሱ። ሳሚዳን በሙዚቃው ሙሉ ነው፣ በህይወት ሙሉ ለመሆን የሆነ ክለብ መደገፍ አቁማለ። ያው የአርሰናል ደጋፊ ነው። አንቺ የቅኔ ምጡቅ የአድዋ በዓል ቀን ለመሮጥ ነው አለ። በዛን ቀን መቀለድ የማይመቸኝ የሞቱና የተጎዱ ስላሉ በእነሱ መቀለድ ስለሚሆንብኝ ነው እንጂ ጭዌውን እንኳን ለኛ ታዩ። ለዚህ ይሄንን መልስ ፍለጋ ይመስላል በጣም ብዙ ኮሜንቶችን ፖስት ያደርጋሉ። ደግሞ አለ እንጂ ያኔ ቀለዳችሁት ቀልድ አሁን በጣም ነው እኮ የሚያስቀኝ። ዘመን ተሻጋሪ ነው በቃ። እኛ እኮ ያኔ ህጻናት ሁሉ ምናምን ወደ ያሉ ምናምን ነገር ሳይ መቼ ነው የሰራናቸው የትን የሰራናቸው ብዬ እስክጠራጠር ድረስ እነዚህን ወደ ኋላ የሚያሳዩን ሰዎች አሪፎች ናቸው። ነገራችን ላይ ለገዳዳ ሬዲዮ ጣቢያ እንደሰራ ታውቂያለሽ? ትምህርት በሬዲዮ ላይ የተናችሁ ተማሪዎች ሲባል እናስ ጋር ይመስገን መምህር ምንለው አንዱ እሺ ተማሪዎች ተቀመጡ ሲል ቅምጥ ደሪን ግን ባስፈሪ ፊልም ማየት ትንሽ ይከብዳል። ግን አልከበደንም እኛ ስንሰራው። ተመልካቹ ጋር ደግሞ ሲደርስ ምን ሊሆን እንደሚችል ከኮዲው አውቀዋል። ሁሌ በኮሜዲ የሚጠብቀሽን ደግሞ በሌላ መንገድ ስትመጭበት አንድ ለተመልካቹም ቫራይቲ ነው፣ አንቺንም ራስሽን ትፈትሽበታለሽ። ኤደን ገነት የ5 ወር እርጉዝ አታስታውቅም።
እንዴት ነበር እስቲ ሲሰሩት የነበረው ነገር? ያልቅስል የነገረች አረ በየመሃሉ 5 ትላለች። እኛ ደግሞ 5 ሰዓት ሆነ እንዴት ትጾማለች? 5 ሰዓት ሆነ እንብላ ነው የምትለው ምናምን። በኋላ ሊያልቅስል ነው የነገረች። እኔ እኮ ነፍሰ ጡር እኮ ነኝ። ግን ጀግና ናት። ምንም አታስታውቅም። ምንም ምን እኮ ቤት በኩል ነው ያስሽው አልኳት። የዞር ሁሉ ናይዋል የሆነት ደረጃ የኮሜዲው ደረጃ ወልቆ እዛ ጋር ተቀምጧል። ተንጠልጥሏል። ኮሜዲው ተንጠልጥሏል። ሁለት ኮሜዲው ተንጠልጥሏል እዛ ጋር ተንጠልጥሏል። ከዛ እነሱም ጋር ስንሰራ ካሜራው ምኑም አጃቢው ምናምን ያለበት ላይ በፍጹም ደረጃ ረስቱታል። ለመሳቀም የሚዘጋጅ የለም። እኔ በርግጥ ሰው ሆኖ የማይናደድ የለም። የሸበትኩ ግን በዛ አይደለም። በዘር ነው ወንዳቴ በጣም በቃ ጥቁር ፀጉር አያውቅም። በቃ ሲወለድ በመላው ዓለም ስለነዚህ ነገሮች ይነገራል። በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? በጣም የእናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች ምንድናቸው? ባናና ባናና እቺ ልጅ ናት ለካ ባናና 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 ነከነኝነ ባናና 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 እቺ